አሁን እንደምታዩት ሁለተኛ ጨዋታችንን ልንደግም ነው። እስኪ አሁን ገብተን ድጋሚ ጨዋታውን እንጀምር። አረ በኢየሱስ እኔ ሰሞኑን ምን እንደሆንኩ አላውቅም። አቅጣጫው በጣም እያስቸገረኝ ነው። ከተተው ወንድ በረኛ መኖር ካለባችሁ ቴዲ ስቴጅን እና ሪሰን ብቻ ነው። ሌላ በረኛ ያስፈልጋል። ወይኔ በረኛው እንደሚችለው እንደምታዩት ኦፍሳይድ ተብሎ ያገባ ኳስ ደርሶ መልስ ስለሆነ በድምር ውጤት 1-0 ያወራሁት ነው። እስኪ የአሁኑን ጨዋታ እስኪ የሚያሸንፈኝ ከሆነ የሚያሸንፈው ወይ የሚያሸንፈኝ እኔ በስነ ስርዓት ልጫወት ካልኩ እጫወታለሁ፣ ግን ከአፍ በኋላ እስኪ ነው እናያታለን። ከአፍ በኋላ ምርጡን ጨዋታ እናያለን። ከአፍ ዝም ብዬ ልቀልድለትና ወይኔ አረ በረኛው በስመ አብ ቡትስ የበላ ይመስላል። አሁን ትክክለኛውን አጨዋወትና አሰላለፍ ይዤለው እሺ አሰላለፍ የሎስ ዴቭን አሰላለፍ እንሞክራት። አሁን ምርጥ እየሆነ ይመስላል ጨዋታ። አሁን ወደ ጭማሪ ደቂቃ የምንሄድ እየመሰለኝ ነው። እስኪ አብረን ምን ይሆናል የሆነ የሚፈጠረውን ሁሉ አብረን ምን ይሆናል።
ዋው ኤምባፔ ጃት ዋው! ሁለተኛ ጨዋታችንን 1-0 በሆነ ውጤት እየመራን ነው። አሁንም እንደግማታለን። እንደምታዩት ኢንተርኔት ላግ እያደረገብኝ ዝናብ እየዘነበ ስለሆነ ነው። በጣም በአስቸጋሪ ሁኔታ ላይ ነው እየተጫወትኩ ያለሁት። ግሪትም ሊያደርግብኝ ይችላል ቀስ ብሎ። አሁን በዚህ ሰዓት ምርጥ ጎል ነበር። ምርጥ ጎል መክተት ያስፈልጋል። እንደምታዩት ጨዋታው 1-0 ውጤት በሆነ ውጤት አሸንፈናል። የጨዋታው ኮከብ ተጫዋች ቨርጂል ቫን ዳይክ እነሱ ቫን ዳይክ ነው። እንደምታዩት ነው ፎርፊት አድርጓል። ጨዋታው ካለቀ ቻው ደህና ዋሉ። የዩቲዩብ እንደምታዩት ጨዋታው ተጠናቋል።